በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ሊቀ መላእክት ቅዱስ ገብርኤል። ሰላም ቅዱስ ገብርኤል እግዚአብሔር አብ ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ አይደል በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሆናኝ። ሰላም ለተፈጥሮትከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከእምኔት ግብር በቀዳማይ የእሁድ ሰዓት ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው ቅዱስ ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአክ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተነህና ሰላም ለዝክረ ስምከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርስ ሰላም ላለው ነገር ግን አምላክ ሰው ሆነ አምላክ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጸ ላምህና የንስር ስነ ገጽ ላላቸው ኪሩቤል ጋር የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነ ሰላም ለስርተ ርእስከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስርተ ርእስህ እጅ እየነሳው ሰላም ላለው ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸሎቱን በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይነ ሰላም ለገጽከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ እጅግ የሚያስፈራ እሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደል በክርስቶስ ቸርነት ድን ዘንድ የነጉህንና የሰርኩን መስዋዕት በምታሳርግበት ጊዜ የእኔን የኃጥአኑን ኃጢአት አስተሰሬ። ሰላም ለቀራንብትከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው ቅዱስ ገብርኤል ሆይ አንተም እንጂ የሰላም ምዕራፍ ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና ሰላም ለአዛኒከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሚሆኑ ጆሮች ሰላም ላለው የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላለው ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ሰላም ለአእናፊከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም ላለው የንጽህና የቅድስና መገኛ ለሆኑ ከንፈሮችም ሰላም ላለው ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች መብሰር ለአንተ ክፍልህ ነውና ሰላም ለአፍከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ተጠራጣሪውን ዘካርያስን ለገሰጸው አፍ ሰላም ላለው ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ላላቸው ጥርሶችም ሰላም ላለው ቅዱስ ገብርኤል ሆይ ባህሪም ከኢዮብ መንፈስ ባህር የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ላፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ በጅለት። ሰላም ለልሳንከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ማህተመ ባህሪው ቃል ለሚሆን አንደበት ሰላም ላለው የባቢሎን የእሳት ውየት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም ላለው ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉሬከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ የሚያስደስት ጣዕመ ዜማ መፍለቃ ለሆነው ጉሮሮ ሰላም ላለው ዳግመኛም በንጽህና ሀብል ባጌጠ አንገት ሰላም ላለው ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከስጋዋ ስጋ ከነፍሷ ነፍስ ተነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃ ጋረዳት። ሰላም ለመትከፍትከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ
የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም ላለው ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም ላለው ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። እዝራ ኡራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ስነ ባህሪ ለማይመረመር ደረት ሰላም ላለው ጻድቃኖች የሚጠለሉበት ለክንድህም ስፋት ሰላም ላለው ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ማን አስቦ የሚደርስብህ የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ የለም። ሰላም ላያደውከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮች ሰላም ላለው ቅዱስ ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ሰላም ለርናከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና ኩርና ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆን ሐዘን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ የተከዙ ወይን ያጠጣቸው ዘንድ ሕጉ ተሰርቷልና። ሰላም ለሪያህከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍ ሰላም ላለው የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችህም ሰላም ላለው ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት ተናግሮ ማታ የሚደግም ዘመድ ወይም ወገን አይገኝምና። ሰላም ለአስፋሬ እደከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም ላለው በሁለቱ እሳታውያን አክናፍ የሸበረቁ ጎኖችም ሰላም ላለው ቅዱስ ገብርኤል ሆይ ስለ እኔ ሕይወቱን አሳልፈው የሰጠውን ፈጣሪ በአርአያና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያስነጸውንን ሕንጻ ስለምን ታፈርሰዋለህ? እያልክ ማልድልኝ። ሰላም ለከርስእከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ምግቡ የምስጋናን ጣዕም ህብስት ለሆነ ሆድ ሰላም ላለው የሶስቱ ሕዋሳት አክል መስዋዕት ለሆነው ጽሩይ ልቦናህም ሰላም ላለው ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግንህ ህሊና ሰላም ላለው የሥጋዊ ባህሪ ክፍል አካል ግን በባህሪም የሌለ ነው። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ሰላም ለአሟትከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ እሩሩ እሳታዊ ነበልባል አንጀት ሰላም ላለው ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢስተካከልህ እንጂ እንዳንተ ማን አለ? ሰላም ለእምብርትከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እምብርትህ ሰላም ላለው በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም ላለው ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ ቁርጡን ንገረኝ። ሰላም ላቋጽከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቋጾች ሰላም ላለው ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆነ በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿም 7 አዕማድ አቆመችላት። ሰላም ለአጋሪከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮች ሰላም ላለው ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫሞች ሰላም ላለው ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘከው። ቅዱሳን እንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤው ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብያከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው በብርሃናትና በነጸብራቅ ለሚተባበሩ ጥፍሮችህም ሰላም ላለው ቅዱስ ገብርኤል ሆይ
የትህትናና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆምህ ሰላም ላለው። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም ላለው። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምሰባ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔ ማወቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ አባቴ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰች በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስም ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው አንተ አባቴ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስለሆነ ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጸልኝ። በነደ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት እድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ሊቀ መላእክት አባቴ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጾፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላደረስክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።